አብሽተኖ ሜቱ ቤቱንካ በዓለም ዙሪያ ያላችሁ ቅዱሳን ይህንን ቪዲዮ የምትከታተሉ እኛ የአንበሪቾ መንፈሳዊ በጎ ወታደር ህብረት እንባላለን። ማታ አዳር ጸሎት ማለት ነው ከ12 ሰዓት እስከ 12 ሰዓት አዳር ጸሎት ላይ አሳልፈን በዚህ ጠዋት ደግሞ አንበሪቾ ስራ ከ1 እስከ 8 ባለው ኤሌመንተሪ ትምህርት ቤት በራፍ በእግር ኳስ ሜዳ ላይ ነው የምንገኘው። በዚህ ቦታ ባለፉት ዓመታት ተከታታይ ኮንፈረንስ እናደርግ ነበረ። ዘንድሮም ደግሞ በቀጣይ ወር ታኅሳስ 23 እስከ 26 ኮንፈረንስ ለማድረግ ዝግጅት ላይ ነን። መተን እዚህ ሜዳ ላይ እግዚአብሔር በክብሩ እንዲገለጥ እኛን እንዲነካ ለምድራችን ፈውስ እንዲሆን እግዚአብሔር በሃሎቱ በመገኘቱ እንዲያስደንቀን በጠዋቱ መተን እዚህ ጸልየን ነው። እዚህ እንደሚታዩ በብርድ ስለተነሱ ነው ሁሉም ተከናንበን ያለ ነው። ልክ ከአዳር ቦታ ልክ 12 ሰዓት መተን እዚህ ተገኝተን ነበረ። እናንተም በዓለም ዙሪያ ያላችሁ ቅዱሳን ከኛ ጋር በመሆን የአንበሪቾ መንፈሳዊ በጎ ወታደር ህብረት ዓላማን በጸሎታችሁ በምክራችሁ ባላችሁ ሐሳብ ሁሉ እንድትደግፉ ነው የምንፈልገው። አንበሪቾ መንፈሳዊ በጎ ወታደር ህብረት በሶስት ነገር ላይ ይሰራል። በወንጌል ስርጭት፣ በበጎ አድራጎት ስራ እንዲሁም ሐሰተኛ አስተምህሮትን በመቃወም ነው የሚሰራው። እዚህ ጋር ያሉ ወታደሮች ከብዙ አካባቢ የተሰበሰቡ ናቸው። ወንጌልን ለመስራት አብረን ለመማማር ለመጸለይ በከምባታ ተነስቶ እስከ ዓለም ዳርቻ ድረስ እውነተኛ የወንጌል ሪቫይቫል እንዲመጣ እየጸለይን ነው ያለነው። እግዚአብሔር ይረዳናል፣ ይሳካልናል። እግዚአብሔር ድል ይሰጠናል። እግዚአብሔር መከናወንን ይሰጠናል። ልክ ነህምያ እንዳለ እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውንልናል እንዳለ በኢየሱስም እሱ ያከናውናል። ስለዚህ ወንጌልን በጊዜም አለጊዜም ሲበክ ተብሎ ጳውሎስ ጢሞቴዎስን እንደመከረ በጊዜም አለጊዜም ጊዜው ቢመችም ባይመችም ወንጌልን ለመስበክ ታጥቀን ተነስተናል። የኢየሱስ ወታደር ነን። አሜን። አብሽተኖ ቤቱንካ ቁንቹዮ ማይ ለቲንሰታ ዱጊስቢ ሲሪፉታ ኢየሱስ አንካሴ አስከማኖላ ኢየሱስ አንካሴ አስከማኖላ ኢየሱስ አንካሴ አስከማኖላ ቤቱን ከሳሴ አስከማኖላ ቤቱን ከሳሴ አስከማኖላ ኢየሱስ ያድናል። ስለዚህ በቀጣይ በኦንላይን ላይ በቲክቶክ ማለት ነው በተለያዩ ሚዲያ ላይ በአገልግሎት እንመጣለን ብለን እናምናለን። ዝግጅት እያደረግን ነው። ይህ ህብረት ከተጀመረው ኦልሞስት 4ኛ ዓመቱን ይዟል። ከዚህ በኋላ በብዙ አገልግሎቶች ወደ እናንተ እንደምንደርስ እርግጠኞች ነን። እግዚአብሔር ይረዳናል። አጥብቀን ከልባችን እንወዳለን። ቲማችን በዚህ ቃል ነው የሚያምነው። በፍቅር እናምናለን። በፍቅሬ ኑሩ ስላለ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ ሁላችሁንም በዓለም ዳርቻ ያላችሁ በጌታ ያላችሁትም በጌታ የሌላችሁትም በኋላ ወደ ጌታ ልትመለሱ ልትድኑ ያላችሁ ብቸኛ መንገድ የሆነውን እውነት መንገድ ህይወት የሆነውን ኢየሱስን ልትቀበሉ ያላችሁትም በጌታ ቤት አማኝ የሆናችሁ ያላችሁትንም አጥብቀን ከልባችን እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይባርካችሁ። አሜን። ፊቱን ያብራላችሁ። አሜን። ተባረኩልን። አሜን። አሜን።